እንዴት ናችሁ? በጣም እድለኞች ናችሁ። በተለይ ተራ ቃላት ብቻ ሳይሆን በህይወት የተተረጎሙ የተኖሩ መልእክቶችን መስማታችን በጣም አስደናቂ ነውና ዜና ራሱ ይነግራቸዋል ያለው እስከ ጠዋት ድረስ መሄድ አልችልም ነበር እና መጨረሻ ላይ ያረኩት ነገር ምንድነው? ሮቤልን ደወልኩለት ናና ታለው ካልሆነ ግን አልችልም አልኩና መሄድ አልችልም ነበር። ሊትራሊ 2 እርምጃ መራመድ አልችልም ነበርና አሁን ግን እዚህ መቆም ችያለሁ። እና እነሱም ብሌም አረኳቸው አልጸለያችሁም ማለት ነው ብዬ ማለት ነው። የእግዚአብሔር ስም ብሩክ ይሁን። መናገርም ያስፈልጋል ብዬ አላምንም ነበር። ምክንያቱም የሰማናቸው ቃላቶች በእርግጥ እግዚአብሔር በእናንተ ህይወት ውስጥ ለትልቅ ስራ እያዘጋጃችሁ እንደሆነ የሚያሳዩ ናቸው እና ትንሽ ሐሳቦችን ብቻ ከኔ ጋር አብረን እንካፈላለን። የምናገርበት ርዕስ እንግዲህ የእግዚአብሔር መንግስት እሴቶች፣ ቅድም የወብዳር ስትናገር የነበረው እሴቱ ትልቁ ነገር የእግዚአብሔርን መንግስት እሴቶች በነባራዊ ህይወት ውስጥ ወይም ደግሞ በየዕለቱ በምንኖርባቸው የህይወት ክፍሎች ውስጥ እንዴት ነው የምናንጸባርቀው የሚለው ነው። አይ ቲንክ ይህን ፕሮግራም ያዘጋጁት ሰዎች በጣም ከእግዚአብሔር ፊት የጸለዩና የቆዩ ይመስለኛል። ምክንያቱም እግዚአብሔር የሰጣቸው ቃል የዘመኑ ቃል ነው። መንግስትህ ትምጣ የሚለው ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን የሚለው ሐሳብ። ለምንድን ነው እንደዚህ ያልኩበት ምክንያት ጌታ ኢየሱስ ክርስቶስ ካስተማራቸው ትልቅ ትምህርቶች ውስጥ አንደኛው እንዴት እንደምንጸልይ ነው። ጸሎት ማለት ጌታ ኢየሱስ ሲያስተምረን የኛን ሐሳብ የምናስፈጽምበት ስፍራ ሳይሆን የእግዚአብሔርን ሐሳብ የምናስፈጽምበት ስፍራ ነው። ምክንያቱም ትልቁ ያስተማረን ጥያቄ ምንድነው? ስትጸልዩ እንደዚህ ብላችሁ ጸልዩ፣ በሰማይ የምትኖር ማን? አባታችን። በጣም የሚያስደንቅ እኮ ነው። በሰማይ ያለው የእናንተ ተጻራሪ አይደለም። የእናንተ ኢንትረስት የእሱ ኢንትረስት የሆነ እግዚአብሔር ነው። በሰማይ የምትኖር ማን? አባታችን ሆይ ስምህ ምን ይበል? ይቀደስ። ከዛስ ያንተ መንግስት፣ ያንተ አገዛዝ፣ ያንተ ስርዓት ምን ይበል? ይምጣ። ትልቁ ጥያቄ ጸሎት የኛን መንግስት የምናቆምበት ሳይሆን የእግዚአብሔርን መንግስት ወደ ምድር የምናመጣበት ስራ ነው። በሌላ አባባል ጸሎት ወይም ደግሞ ጌታ ኢየሱስ ክርስቶስ ይህን ቃል ሲናገር ስለ እግዚአብሔር እንጂ ስለኛ አይደለም። ትልቁ ችግራችን በዚህ ዘመን ውስጥ ብዙ ነገሮች የሚሰበኩት የኛን መንግስት ስለማቆም፣ የኛን መንግስት ስለመገንባት ነው፣ የኛን ህይወት ስለማቆም ነው። ግን መጽሐፍ ቅዱስ ላይ ግን ስትመለከቱ በተደጋጋሚ የተነገሩት ሐሳቦች የእግዚአብሔርን መንግስት ወኪሎች ሆኖ ስለመኖር ነው። አንድ ፈገግ የሚያስብል ታሪክ ሰማሁኝ። አንድ ህፃን ልጅ ቤተሰቦቹን ሁሉ ጊዜ የሚጠይቃቸው የሚያምር ብስክሌት እንዲገዙለት ይጠይቃቸዋል እና ቤተሰቦቹ ደግሞ እኛ የለንም ጸልይ ያሉት እና መጸለይ ጀመረ። ይጸልያል። የሚጸልየው ብዙ ጊዜ ቢጸልይም ብስክሌቱ አልመጣም። መጨረሻ የሚያስገርመው ነገር ምንድነው? አንድ ቲቪ ሲመለከት አንድ ሰባኪ ምን ይላል? ስትጸልዩ ዝም ብላችሁ እግዚአብሔርን ስጠኝ አትበሉት፣ እዘዙት አለ። የምትፈልጉትን ነገር እንቅጩን ንገሩትና በዚህ ሰዓት አውርድ በሉት። ልጁ ይሄን ከሰማ በኋላ ትንሽ ጸሎቱ ተለወጠ። እንደዚህ አለ፣ እግዚአብሔር ሆይ ነገ ልክ ጠዋት በ2 ሰዓት ላይ ቀይ ብስክሌት እዚህ በራችን ላይ ቆሞ እንዳገኝ አዛሃለሁ አለው። አንዳንድ ሰዎች እነዚህ ሲያስተምሩ ሰምቼ አውቃለሁ እና በጣም ይገርመኛል። ከዛ ልጁ ልክ ጠዋት ብዙም አልተኛም፣ ሌሊቱም ሙሉ ልክ 2 ሰዓት ላይ ሮጦ በር ላይ ሲወጣ የሚጠብቀው ብስክሌት አልነበረም እና በጣም አዘነ፣ ልቡ በጣም ተሰበረ። ቀስ ብሎ ተመልሶ እናቱ መኝታ ቤት ውስጥ ገባ እና ቤታቸው ውስጥ እናቱ መኝታ ቤት ውስጥ በአንድ ኮርነር ላይ ትንሽ የማርያም ሐውልት ትንሽ ቅርጽ ነበረች። እሷን አነሳና ኪስ ውስጥ አስገብቶ ሮጦ ሲወጣ እናቷ አየችው። ምን ሊያረግ ነው ብላ በጣም ግራ ገባት። ምን ሊሰራ ነው? ልጁ ተመልሶ መጥቶ ትንሽ ደቂቃዎችን ካሳለፈ በኋላ ተመልሶ መጣና መኝታ ቤት ተንበርክኮ ሲጸልይ ትሰማዋለች እና እንደዚህ ነው የጸለየው። ጌታ ኢየሱስ ሆይ እናትህን መልሰህ ማየት የምትፈልግ ከሆነ ብስክሌቴን ቁጭ ብታረግ ይሻላል።
ትልቁ ችግራችን የራሳችንን መንግስት ለማቆም ስለምናስብ እግዚአብሔርን በምንፈልገው መንገድ ልንቀርጸው እንፈልጋለን። ጌታ ኢየሱስ ክርስቶስ ያስተማረን ምንድነው? ስትጸልዩ የሰው መንግስት የሰውን ጥያቄ ሊመልስ ስለማይችል የእግዚአብሔርን መንግስት ተመኙ። መንግስት ካልመጣ የምናየው ጎደሎ ነገር በሙሉ አይሞላም። መንግስት ካልመጣ የተሰበሩት ነገሮች ሁሉ አይጠገኑ። መንግስት ካልመጣ እንባ አይታበስም። መንግስት ካልመጣ ይጉስቁልና አይወሰድም። ስለዚህ በጣም የሚያሳዝነው ነገር ብዙ ሰዎች ከሰው መንግስት ብዙ ነገር ይጠብቃሉ። ጌታ ኢየሱስ ክርስቶስ ግን ያስተማረን ከማ መንግስት ነው? እግዚአብሔር ንጉስ ሆኖ በሚገዛበት ቦታ ብቻ ነው እግዚአብሔር ውስጥ የምንፈልገው ነገር ሁሉ የሚኖረው። የሚያስገርመው ሌላው ሐሳብ ምን እንደሆነ ታውቃላችሁ? ፈቃድህ በሰማይ እንደሆነ በምን ይሁን? በሌላ አባባል በዚህ ምድር ውስጥ ብንደሰተው አንተ የምትወደው ነገር ሆኖ ስናይ ብቻ ነው ብላችሁ ጸልዩ። የብዙዎቻችን ጸሎት ግን ፈቃዴ በልቤ ውስጥ እንዳለ በህይወቴ ውስጥ ተፈጽሞ እንየው ነው። በሌላ አባባል በህይወታችን ውስጥ የሚያጋጥመን የሁለት መንግስታት ጦርነቶች ናቸው። በእርግጥ ነው ስለ ሰይጣን መንግስት እናውቃለን፣ ግን ከሱ የከፋው ግን ሰው የራሱን መንግስት ለመገንባት የሚጥረው ነው። በነገራችን ላይ ኃጢአት የሚባለውን ቃል በእኔ እይታ ኃጢአት ምንድን ነው ብትሉኝ፣ ሰው ከእግዚአብሔር ውጭ ለመኖር የሚጥረው ጥረት ነው። የእግዚአብሔርን ገዥነት የሚክድበት ህይወት ነው። የራሱን መንግስት የራሱን ፍላጎት ለማቆም የሚፈልግበት ነው። እና ትልቁ ችግራችን ኃጢአት የምንላቸው በተለያዩ ድርጊቶች የሚገለጡ ነገሮች አሉ። እነሱ መገለጫዎች ናቸው። እነሱ ውጭ የሚታዩት ነገሮች ናቸው። እነዛን ድርጊቶች የሚፈጥረው ልብ ግን ከእግዚአብሔር ውጭ ለመኖር የሚጥር ማንነት ነው። ክርስትና ውስጥ ይሄ ሐሳብ ገብቷል። በጣም በሚያሳዝን መንገድ ውስጥ በጣም የሚገርመኝ እሱ ነው። ብዙዎቻችን የሚመለክ የምንሰግድለት ኃያል አምላክ የለንም። ብዙዎቻችን የተነገረን እግዚአብሔር እንደ ኃይለኛ ጉዳይ አስፈጻሚ ነው። በሌላ አባባል እሱ ፈቃድ የለውም። የኛ ፈቃዳችንን በየዕለቱ ነግረዋለን። እሱ የኛን ፈቃድ የሚያስፈጽም ነው። በሌላ አባባል የኛን ስኬት ለማግኘት ነው እግዚአብሔርን የምንፈልገው። ይህን ልብ ብላችሁ እንድታዳምጡ ይፈልጋለሁ። የህይወት ግብ ስኬት አይደለም፣ እግዚአብሔርን ማክበር ነው። የእግዚአብሔር ስም ብሩክ ይሁን። በጣም ብዙ ሰዎች ብዙ ቅራቅንቦ ቢሰበስቡ ስኬታማ የሆኑ ይመስላቸዋል። የህይወት ግብ ግን ቅራቅንቦዎችን መሰብሰብ ሳይሆን የህይወት ግብ እግዚአብሔርን ማክበር ነው። የህይወታችን ዓላማ የሚገኘው በፈጣሪያችን እጅ ነው፣ በራሳችን ውስጥ አይደለም። ሴኩላሪዝም ያመጣው ትልቁ ሐሳብ ምን እንደሆነ ታውቃላችሁ? ሰው ሲፈጠር በአጋጣሚ የተፈጠረ ፍጥረት ስለሆነ ፈጣሪ ስለሌለው ባለቤት ስለሌለው የራሱን ዓላማ ራሱ መወሰን አለበት ነው። ኒሂሊዝም ኒቼ የሚያወራው ምንም ዓላማ የለንም። ስለዚህ ያለን ተስፋ ምንድነው? የራሳችንን ዓላማ መፍጠር አለብን። አስቡት፣ የተቀመጣችሁበት ወንበር አይኑን ጨፍኖ ምን ለመሆን ነው የተፈጠርኩት? የራሴ ዓላማ ምን ቢሆን ጥሩ ነው እያለ ሲያስብ የፈለገው ነገር ቢያስብ ከወንበርነት በላይ ሊሆን አይችልም። ምክንያቱም የተወሰነው ወንበር እንዲሆን የተወሰነው በራሱ ሐሳብ አይደለም፣ የተወሰነው በፈጣሪው ሐሳብ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ በትልቁ ነገር አንድ የተፈጠረ ነገር ሊያደርገው የሚችለው ትልቁ ነገር ፈጣሪውን ማስከበር ነው። ትስማማላችሁ? የያዛችሁት ስልክ በጣም ጥሩ ከሆነ ምንድነው የምትሉት? ሳምሰንግ እኮ እንዴት ልዩ ሳምሰንግ ነው መግዛት ካለብህ። ምን እያደረጋችሁ ነው? ያንን ፕሮዳክት ካያችሁ በኋላ ፈጣሪውን ነው የምታመሰግኑት። አይ አፕል ነው የሚሻለው፣ ኖኪያ ነው የሚሻለው። በሌላ አባባል እነዛ ስልኮች ብቻ አይደሉም የሚነገርላቸው፣ ማን ነው ሰሪያቸውን ነው የምናወድሰው። በሌላ አባባል እያንዳንዱ የተፈጠረ ነገር ሁሉ የመጨረሻው የፍጥረቱ መጨረሻው ግብ የፈጣሪውን ክብር ማምጣት ነው። በተለይ ደግሞ እኛ ለእግዚአብሔር ክብር እንደተፈጠር እናውቃለን። ስለዚህ የህይወት ግብ ስኬት አይደለም። የህይወት ግብ እግዚአብሔርን ማክበራችንን እርግጠኛ መሆናችን ነው። እዚህ የነበሩት ቅድም ያያችኋቸው ሰዎች የተናገሩት ነገር አንድ ነገር ቢኖር ምንድነው? በሚሰሩት ስራ በሙሉ ለእግዚአብሔር ክብር ማምጣት ነው። ዶክተር ግርማ ሲነግረን ደም ባንክን ሲያስብ ለሱ የሚያገኘውን ጥቅም እያሰበ አይደለም ያሰበው። ብዙ የሚሞቱ እናቶች፣ ብዙ ሰይጣን ከመገናወጅ ህይወትን ከማየታቸው በፊት የሚቀጫቸው ህፃናትን የእግዚአብሔር ልብ። ትልቁ ችግራችን እግዚአብሔር ብዙዎቻችን ቸርች ውስጥ ብቻ ያለ ነው የሚመስለን።
እግዚአብሔር ግን የሰማይና የምድር ሁሉ ፈጣሪ ነው። የእግዚአብሔር ስም ብሩክ ይሁን። ኤቭሪቲንግ በዚህ ዓለም ውስጥ ያለ ሁሉ የማን ነው? የእግዚአብሔር። በጣም የሚገርመኝ ብዙ ሰዎች እግዚአብሔር የሚሰራው እሁድ ብቻ ይመስላቸዋል ቢሮ የሚገባው። እሁድም ደግሞ በጣም የሚገርማችሁ ከ4 ሰዓት እስከ 6 ሰዓት ባለው ጊዜ ውስጥ ነው። እሱም ደግሞ በጣም የሚገርማችሁ መጨረሻ ላይ 6 ሰዓት ላይ ሆን ሲል አገልጋዩ እንዳትወጡ አሁን እግዚአብሔር የሚሰራበት ጊዜ ነው ይባላል። እና በጣም የሚገርመኝ እስካሁን ሲሰራ አልነበረም ነው። እና ለአንዳንድ ሰዎች እግዚአብሔር የሚሰራው 15 ደቂቃ በሳምንት አካባቢ ነው ይመስላቸው። እግዚአብሔር ግን ሁለንተናችንን ይጠቀማል። ሁሉም ህይወታችንን ይጠቀማል። ስለዚህ በህይወት ውስጥ ግብ ነው ብላችሁ የምታስቡት ነገር ቀደም ዶክተር ግርማ ሲናገር ብዙ የማግኘታችሁ ነገር አይደለም። አንድ ነገር ተቀበላችሁ እሱን እግዚአብሔር በሚፈልገው መንገድ ካከናወናችሁ ለእግዚአብሔር ክብር ካመጣችሁ እናንተ ስኬታማ ሰዎች ናቸው። የእግዚአብሔር ስም ብሩክ ይሁን። ስለዚህ መጽሐፍ ቅዱስ የሚያስተምረን ነገር ምንድነው? ጸሎታችንም የህይወታችንም ምኞት የእግዚአብሔር መንግስት መጥቶ ማየት ነው። የእግዚአብሔር ሐሳብና ፍላጎት ተከናውኖ ማየት ነው። ስለዚህ ጸሎታችን ምንድነው? መንግስትህ ምን ትበል ትምጣ፣ ፈቃድህም በሰማይ ያለምንም ከልካይ ያለምንም ተቃውሞ ያለምንም ማንገራገር እንደሚፈጸም በምድርም ይፈጸም። የእግዚአብሔር ስም ብሩክ ይሁን። የሚያስደንቀው ነገር አንድ ትልቁ ነገር ማሰብ ያለብን መጽሐፍ ቅዱስ ላይ በተደጋጋሚ የሚያስተምረን በተለይ ጌታን ከተቀበልን በኋላ የሚያስተምረን አንድ አስተምሮ በተደጋጋሚ የሚነገር እኛ የራሳችን አይደለንም የሚለው ሐሳብ ነው። አሁን በወጣትነት ጊዜያችሁ ይሄ ቶሎ ከገባችሁ ቀሪ ዘመናችሁ በጣም ፍሬያማ ጊዜ ይሆናል ብዬ አስባለሁ። እኛ ራሳችን የራሳችን አይደለንም። በተለይ ጳውሎስ በተደጋጋሚ ይሄን ሐሳብ ሲናገር ትመለከታላችሁ። ሮሜ ምዕራፍ 14 ቁጥር 7 ስትመለከቱ ጳውሎስ እንደዚህ ይላል፣ ከኛ ውስጥ ለራሱ የሚኖር ወይም ለራሱ የሚሞት የለም። ብንኖርም ለጌታ እናረጋለን እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የማን ነን? የጌታ ነን። አቲ በጣም የሚያስገርመው ነገር ምንድነው? ለራሳችን እየኖርን እንዳልሆነ ማወቅ አለብን። ፈጣሪያችን ለዓላማ ወደዚህ ምድር አምጥቶናል። የሚገርመው ነገራችሁ ያለ ዓላማ የተፈጠረ ሰው እንደሌለ ታውቃላችሁ። ተስማማላችሁ? እግዚአብሔር እንዲያውም እናንተን ከመፍጠሩ በፊት የፈጠረው የምትኖሩበትን ዓላማ ነው። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። እግዚአብሔር ሰውን ከመስራቱ በፊት አብ፣ ወልድ፣ መንፈስ ቅዱስ አንድ ቦታ ላይ ቁጭ ብሎ ማሰብ ጀምሮ ሰውን በመልካችን እንደ ምሳሌያችን እንፍጠር። ታዲያ ሰው ምን ያርግ? ሰው በሰማይ ያሉትን ወፎች፣ በምድር ላይ ያሉትን እንስሳዎች፣ በባህር ውስጥ ያሉትንም አሳዎች ምን ያርግ? ይግዛ፣ እኛን ይወክለን በምድር ውስጥ። ስለዚህ አዳምና ሔዋን በአካል ከመፈጠራቸው በፊት በእግዚአብሔር አእምሮ ውስጥ ለምን ዓላማ እንደሚኖሩ እግዚአብሔር አስቀድሞ የፈጠረው ዓላማቸውን ነው። ስለዚህ በእያንዳንዳችን ህይወት ውስጥ ከመፈጠራችን በፊት እግዚአብሔር ልኖርለት ያሰበውን ዓላማ ፈጥሯል። እግዚአብሔር ስም ብሩክ ይሁን። አንዳንድ ጊዜ ቤተሰቦቻችሁ እንደዚህ ሊሏችሁ ሳትታሰብ ነው የተወለድከው ይሏቸዋል። በሌላ አባባል በእነሱ አእምሮ ውስጥ አልነበራችሁም፣ በእግዚአብሔር አእምሮ ውስጥ ግን ነበራችሁ። የእግዚአብሔር ስም ብሩክ ይሁን። ሳይታሰብ በአጋጣሚ የተወለደ ሰው የለም። እግዚአብሔር ወደዚህ ምድር ያመጣው ማናቸውም ሰው እግዚአብሔር ዓላማ አለው። የእግዚአብሔር ስም ብሩክ ይሁን። የህይወት ግባችን ያንን የተፈጠርንለትን ዓላማ ማወቅና ለዛ ዓላማ መኖር፣ እግዚአብሔርን ለማክበር መኖር ነው። ስለዚህ ጳውሎስ ምን ይላል? ከኛ ውስጥ ለራሱ የሚኖር ወይም ለራሱ የሚሞት የለም። በህይወት ብንኖርም ብንሞትም የማንን? የጌታ ነን። ይህንኑ ሐሳብ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ይናገራል። ስለ ዝሙት ነው እዛ የሚናገረው። ዝም ብለን ዝሙት ሰውነታችን የራሳችን ስለሚመስለን ራሳችንን ከፈለግነው ሰው ጋር ማጣበቅ ወይም ማጋባት የለብንም። እንደዚህ ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የእግዚአብሔር መንፈስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁ፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ ምን አድርጉ? እግዚአብሔርን አክብሩ። በሌላ አባባል ይሄ እናንተነታችሁ የራሳችሁ አይደለም። እንደፈቀዳችሁ ልታረጉት አትችሉም። በፈለጋችሁት መንገድ ልታስተዳድሩት አትችሉም። እግዚአብሔር ሰውነታችሁ የመንፈስ ቅዱስ ማደሪያ እንዲሆን ሆን ብሎ የፈጠረው ነው።
በዋጋ ተገዝታችኋል። እግዚአብሔር ዋጋ ከፍሎባታል። ስለዚህ እንደፈለጋችሁ መኖር አትችሉም። በሚሞት ስጋችሁ ምን አድርጉ? እግዚአብሔርን በበሉ፣ አክብሩ። የእግዚአብሔር ስም ብሩክ ይሁን። እኔ የራሴ አይደለሁም የሚለውን ሐሳብ ሊገባን ያስፈልጋል። እኔ የራሴ አይደለሁም። እኔ በራሴ ላይ ማዘዝ አልችልም። እኔ የእግዚአብሔር ነኝ። የምኖረው ለእግዚአብሔር ክብር ብቻ ነው። ስሞትም እግዚአብሔርን በሚያከብር መንገድ ነው። ስለዚህ በሕይወት ብኖርም ብሞትም የእግዚአብሔር ነኝ። ሰውነቴ ከእግዚአብሔር የተቀበልኩትና እግዚአብሔር መንፈስ ቅዱስ የሚያድርበት የእግዚአብሔር መቅደስ ነው። ስለዚህ በሰውነቴ የፈለግኩትን ማድረግ አልችልም። በዋጋ ተገዝቻለሁ። ገላትያ ምዕራፍ 2 ላይም ይህን ሐሳብ ይናገራል። ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ምን ያደርጋል? ይኖራል። አሁንም በሥጋዬ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የሚያስደንቀው ጳውሎስ የክርስቶስን መስቀል ሲመለከት የክርስቶስን አካል አይመለከትም። ጳውሎስ የክርስቶስን መስቀል ሲመለከት እሱ እንደሞተ ነው የሚያየው። ብዙዎቻችን ያ መስቀል ማን እንደሞተ ብዙዎቻችን አናውቅም። በዛ መስቀል ግን የሞተው ክርስቶስ አይደለም። ክርስቶስ በውክልና የእኛን ሕይወት ይዞ ነው የሞተው። በነገራችን ላይ ክርስቶስን ለሞት የሚያበቃ በደል ሰርቶም አያውቅም። በኃጢአትም ተወቅሶ አያውቅም። ጌታ ኢየሱስ ክርስቶስ የተሸከመው በደል ካለ የኔና የናንተ በደል ብቻ ነው። የሞተበት ምክንያት ካለ የኔና የናንተ ምክንያት ብቻ ነው። ዋጋ የከፈለበት ሁኔታ እሱ ያጠፋውን ጥፋት አይደለም፣ የኔና እናንተ ያጠፋነው ጥፋት ነው። የሚገርመው ይሄንን ሁለተኛ ቆሮንቶስ ላይ ጳውሎስ በደንብ ጽፎታል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንደዚህ የሚል የእግዚአብሔር ቃል አለ። የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉም እንደሞተ እናውቃለን። ስንቱ ለስንት ሰው ሞተ? አንዱ ለማን ሞተ? ለሁሉም ሞተ። እንግዲያውስ ሁሉም ምን ሆኑ? ሞቱ። ከዛ እንደዚህ በሕይወት ያለነው እኛ ለሞተልንና ለተነሳልን ለእርሱ እንጂ ዳግም ለራሳችን እንዳንኖር አንዱ ስለ ሁሉም ሞተ። ልብ ብላችሁ እንድታዳምጡ ፈልጋለሁ። ኢየሱስ ክርስቶስ መስቀል ላይ የሞተበት ዋናው ምክንያት የኔና የናንተን ሞት ይዞ ነው የሞተው። የሞተበትም ምክንያት አንድ ነገር ለማስወገድ ነው። ዳግም ከእንግዲህ በኋላ የራሳችንን አጀንዳ ለማስፈጸም እንዳንኖር፣ ከእንግዲህ በኋላ የራሳችንን ምኞት ለመኖር እንዳንኖር፣ ይልቅ ለሞተልንና ለተነሳልን ለእርሱ ብቻ እንድንኖር አንዱ ስለ ሁሉም ሞተ። ዎችመኔ ሲናገር ምን ይላል? ጌታን ከተቀበልን በኋላ ልንፈጽመው የምንችለው ትልቁ ኃጢአት ለራስ መኖር ይላል። ምክንያቱም ለራሳችን እንዳንኖር የራሳችንን አጀንዳ እንዳናስፈጽም ኢየሱስ ክርስቶስ ስለኛ ሞቷል። በነገራችን ላይ በመስቀሉ ላይ መለኮታዊ የሆነ መለዋወጥ ነበረ። እሱ የእኛን ቦታ ወሰደ፣ እኛ ደግሞ የእሱን ቦታ እንድንወስድ። አንድ ታሪክ አነበብኩኝ። ይህን ክፍል ሲያብራራ አንድ ሰው የጻፈው እና ብዙዎቻችሁ ይህን ታሪክ ልታውቁት ትችላላችሁ። አንድ ሀገር ውስጥ ሁለት መንታ ወንድማማቾች ነበሩ። በጣም አንድ አይነት ናቸው። በመልክ ምንም የምትለዩዋቸው አትችሏቸውም። የሚያደርጉት በፊዚካሊ ምንም ልዩነት የላቸው። በባህሪ ግን የሰማይና የምድር ያክል ልዩነት አላቸው። አንደኛው እግዚአብሔርን የሚፈራ ነው። በእግዚአብሔር ሐሳብ የሚኖር ነው። እግዚአብሔርን የሚያከብር ነው። በነገር ሁሉ የአምላኩን ፈቃድ ለማድረግ የሚተጋ ሰው ነው። አንደኛው ደግሞ ልም ያለ አጥፊ ነው። በዚህ በአጥፊው ምክንያት ጻድቁ ሁል ጊዜ ይጨነቃል። በመንገድ ላይ ሰዎች ይተፉበታል። አንዳንዶች ሊጣሉት ይፈልጋሉ። እሱ ምንም እንዳልሰራ ያውቃል። በሱ ላይ የመጣው ማናቸውም ነገር በሙሉ የመጣው በወንድሙ ምክንያት እንደሆነ ያውቃል። ይሄን ደግሞ አንድ ቀን የሚቆምበትን ሁኔታ ያስባል ሁል ጊዜ። አንድ ጊዜ ይሄ ወንጀለኛው ሰው ገሎ በጩቤ ወግቶ ሲያመልጥ ፖሊሶች ይደርሳሉ። እነሱንም አሸንፎ ያመልጣል። በሩቅ ሲከታተሉት ቀድሞ አንድ ቤት ውስጥ ሲገባ ያዩታል። እነሱ ከመድረሳቸው በፊት ያደረገው ነገር ምንድነው? ቤት ውስጥ ገባና ወንድሙን አስነሳው እና ልብሱን ሁሉ እንዲያወልቅ አደረገው እና በደም የተበከለውን የራሱን ልብስ አለበሰው። በደም የተበከለውን ጩቤም አስያዘው እና በጣም የሚያስገርመው ነገር ሰዎቹ ከመምጣታቸው በፊት ይህን ነገር አድርጎ ጨረሰ።
ሲገቡ ፊት ለፊት ያዩት በደም የተበከለ ጩቤ የያዘ በደም የተበከለ ልብስ የለበሰ አንድ ሰው ቆሞ ነው። ያለምንም ጥያቄ ያለምንም ማንገራገር ሰውየውን የያዙት፣ ወደ እስር ቤትም ወሰዱት። ማን እንደተያዘ ታውቃላችሁ አይደል? ወንጀለኛው አይደለም፣ ንጹህ ሰው ነው የተያዘ። እና የሚያስገርመው ይህ ወንድም አንድ ነገር ገባው። ያንን ሁሉ ጊዜ ሲጨነቅበት የነበረውን ጉዳይ አንዴና መጨረሻ ልባት የሚሰጥበት ፍርድ ቤት ቀርቦ ከዚህ በፊት የነበሩትን ኬዞች በሙሉ ቀርበው የሞት ፍርድ እንዲቀጣ ተወሰነ። አንድም ነገር መከላከያ አላቀረበም። ልክ የሱ በደል ያክል ዝም ብሎ ተቀበለ። ሞት ፍርድ ከተፈረደበት በኋላ የሚፈጸምበት ቀን ላይ ሰው ሁሉ ተሰብስቦ በስቅላት ነበር የሚቀጣው። ሰው ሁሉ ተሰብስቦ ባለበት ሰዓት የሚያስገርመው ወንድሙም ወሬ ላይ መጥቷል። ከመሰቀሉ በፊት ግን አንድ ጥያቄ ተጠየቀ። የሚናገረው ነገር እንዳለ ተጠየቀ። እና ይሄ ወንድም እናገራለሁ አለ። በአይኑ ከተሰብሳቢዎች ውስጥ ወንድሙን ፈልጎ አገኘውና እንደዚህ አለው፣ ስማ ዛሬ እኔ አንተን ሞት ሞታለሁ። አንተ ከዛሬ ጀምሮ የኔን ህይወት ኑር። ምን እንደሆነ ብዙ ሰው አያውቅም። ምን እንደተፈጠረ ብዙ ሰው አያውቅም። ማን ሞተ ብትሏቸው ወንጀለኛው ሞተ ይሏቸዋል። ሰው ሁሉ ይሄን ነገር ያውቃል። ህግም የሚያውቀው ወንጀለኛው እንደተገደለ ነው። ፖሊስም የሚያውቀው ወንጀለኛው እንደተገደለ ነው። በህይወት ያለው ማን ነው ብትሏቸው እግዚአብሔር የሚፈራው ጻድቁ ሰው ነው። ምን እንደሆነ የሚያውቁት ግን ሁለቱ ብቻ ናቸው። በህይወት ያለው ከእንግዲህ በኋላ መኖር ካለበት በሰላም መመላለስ ካለበት የወንድሙን ህይወት የመሰለ ህይወት ሊኖር ይገባል። ወንድሙ ለሚኖርለት ዓላማ ሊኖር ይገባል። የራሱን አጀንዳ ማስፈጸም አይችልም። የራሱን ባህሪ ማድረግ አይችልም። ምክንያቱም በሱ ቦታ የሱን ህይወት ይዞ የሞተ ወንድም ስላለው። ይህ ታሪክ ብቻ ሊሆን ይችላል። ግን የሚያስደንቀው በእያንዳንዳችን ህይወት ውስጥ ይሄ ነገር ተፈጽሟል። በእያንዳንዳችን ህይወት ውስጥ የሆነ ነገር ይሄ ነው። በእኛን ኃጢአትና በደል የእኛን ስጋዊ የሆነ ሐሳብ የእኛን የራሳችንን ፈቃድ በሙሉ ይዞ በመስቀል ላይ የሞተ ኢየሱስ አለ። የሞተበትም ምክንያት ከሞትን በኋላ አንድ ቀን መንግሥተ ሰማያት እንድንገባ ብቻ አይደለም። በዚህ ምድር ውስጥ እያለን ህይወታችንም በሙሉ የሱን ፈቃድና የሱን ሐሳብ እየፈጸምን እንድንኖር እንጂ። መጽሐፍ ቅዱስ እንደዛ ነው የሚያስተምረን። አንዱ ስለ ሁሉም ሞተ፣ እንግዲያውስ ሁሉም ሞቷል። ወገኖቼ የሚያስገርመው ነገር አሁንም ለራሳቸው አጀንዳ የምትኖሩ ከሆነ ክርስቶስ በከንቱ ሞቷል ማለት ነው። መለኮታዊ የሆነ ልውውጥ፣ የስፍራ ልውውጥ አድርገናል። ኢየሱስ የኔን ኃጢአት ይዞ ሞቷል። እኔ የኢየሱስን ህይወት እንድኖር የእግዚአብሔር ስም ብሩክ ይሁን። ጳውሎስ ስለዚህ ነው እንደዚህ ያለው፣ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። እኔ በህይወት አልኖርም። አሁን የምኖረው በጌታ በኢየሱስ ክርስቶስ ላይ ባለኝ እምነት የምኖረው ነው። የሱን አጀንዳ ለማስፈጸም ነው የምኖረው። የሱን ልብ ትርታን ለማስፈጸም ነው የምኖረው። ሰው እምነት ብቻ አይደለም የለወጥ ነው። እጃችንን ለጌታን ለመቀበል ስንነሳ የወሰንነው ምንድነው? ቀሪ ዘመናችንን በሙሉ ለእግዚአብሔር ክብር ብቻ ልንኖር፣ ማንም እንዳይገለገልብን በቅድስና እንድንኖር። ቅድስና ስላችሁ የሆኑ ኃጢአቶችን ከማድረግ መከልከል ይመስላችሁ ይሆናል። ቅድስና ግን ማለት መለየት ማለት ነው። ቅድስና ማለት ኃጢአት አለማድረግ ብቻ ማለት አይደለም። መጽሐፍ ቅዱስን ስታጠኑ በብሉይ ኪዳን ውስጥ ቅዱሳን የሆኑ ዕቃዎች እንደነበሩ ታውቃላችሁ። ቅዱስ ማንኪያ ነበረ፣ ቅዱስ ጽዋ ነበረ፣ ቅዱስ ቢላ ነበረ። እነዚህ ማለት ኃጢአት ያልሰሩ ቢላዎች ማለት አይደለም። ሰምታችኋል? ከቤተ መቅደስ የማይወጡ ለእግዚአብሔር አገልግሎት ብቻ የሚውሉ እግዚአብሔር ብቻ የሚገለገልባቸው ለእግዚአብሔር ክብር የሚያመጡ ዕቃዎች ማለት ነው። ካህኑ ቤቱ ቢላ ጠፍቶበት ከቤተ ክህነት ከቤተ መቅደስ ልዋስ ብሎ መምጣት አይችልም። አንዴ ከዛ ከወጣና ለሌላ ዓላማ ከዋለ ረከሰ ማለት ነው። ብዙዎቻችን ስለ ቅድስና ስናስብ ኃጢአትን ካለማድረግ ብቻ አይደለም ማሰብ ያለብን፣ ለእግዚአብሔር ብቻ የተለየን መሆናችን ነው ማሰብ ያለብን። የብዙዎቻችን ቤት እኮ ብዙ ቅዱሳን ዕቃዎች አሉ ታውቃላችሁ አይደል? ለምሳሌ ብዙዎቻችን የምናውቀው ነገር አይደለም፣ እንግዳ ብቻ ሲመጣ የሚወርዱ ሳህኖች አሉ አይደል? በየቤታችን ቅዱሳን ሳህኖች ናቸው። እኛ በሸራፋ ስኒ ምናምን ነው የምንጠጣው። ማለት ቤት ካለ ምንም ችግር የለበት። ጆሮ የተሰበራለ የተሰነጠቃለ፣ ልክ እንግዳ ሲመጣ ብቻ ነው የሚወርዱት።
እኛ ቤት እንግዳ ሲመጣ ብቻ የሚነጠፍ የጠረጴዛ ልብስ አለና እሱ ከተነጠፈ ልጆቼ ማን ይመጣል ነው የሚሉኝ። ለእንግዳ የተለየ ነው እሱ። ገብቷቸዋል? ለእግዚአብሔር የተለየን ማለት እኮ እሱ ማለት ነው። እግዚአብሔር ብቻ የሚከብርብን ዕቃዎች እንድንሆን የእግዚአብሔር ስም ብሩክ ይሁን። ጌታን ስንቀበል በሳምንት የተወሰኑ ቀናት ቤተክርስቲያን ውስጥ በመናደርጋቸው አገልግሎቶች ብቻ አይደለም እግዚአብሔርን የምናከብረው። ሁሉን ዘመናችን እያንዳንዱን ቀናችን ለእግዚአብሔር ክብር መኖር ነው። የእግዚአብሔር ስም ብሩክ ይሁን። የምንሰራቸው ፕሮፌሽኖች የምናደርጋቸው ነገሮች በሙሉ እግዚአብሔርን ማክበር አለባቸው። ትልቁ ችግራችን ይሄ ሁለትዮሽ የሚባለው አስተሳሰብ ዳይኮቶሚ የሚባለው ዓለማዊና መንፈሳዊ በድፍረት በጣም ይገርመኛል። ሰዎች ትምህርት ሴኩላር ነው ብሎ ሲናገሩ ደነግጣለሁ። ምን ማለታቸው እንደሆነ አያውቁማ። ሴኩላሪዝም እምነት ነው። ሴኩላሪዝም ሳይንሳዊ ማለት አይደለም። ሴኩላሪዝም ማለት ሃይማኖት ወይም ደግሞ መንፈሳዊነት ሊመልሳቸው የሚገባቸውን ጥያቄዎች መልሽ ያለው ብሎ የመጣ አዲስ አመለካከት ነው። ሴኩላሪዝም ስለ እግዚአብሔር መልስ አለው። ምን ይላል? ሴኩላሪዝም እግዚአብሔር የሚባል የለም ይላል። ይሄ ነው መልሴ ነው ያለው። እግዚአብሔር የሚባል የለም። ይህ ፍጥረት ባለቤት ያለው አይደለም። እግዚአብሔርን የፈጠሩት እነዚህ ሃይማኖተኛ ሰዎች በመናባቸው የፈጠሩት ነው እንጂ እግዚአብሔር ወይም የሁሉም ፍጥረት ምንጭ የሆነ ነገር የለም። እሱ ብቻ አይደለም። በጣም የሚገርመው ነገር እግዚአብሔር የለም ብቻ ሳይሆን ፍጥረት ባለቤት የለውም ብቻ ሳይሆን ሰው ራሱ እንዲሁ አጋጣሚ ወይም አክሲደንት ነው፣ እንስሳ ነው። ስለዚህ ዓላማ የለውም። ሰው የራሱን ዓላማ መፍጠር ነው ያለበት። ዓላማ የለውም። ይህንን ካሰባችሁ እኮ ሰው ዓላማ የሌለው ምንም ነገር ከሌለው ደህን ይፈልጋችሁትን ልታረጉት እንደምትችሉ ታስታውቃላችሁ ማለት ነው። ኤጁኬሽናል ሲስተማችን አሁን ሲቀረጽ በእንደዚህ አስተሳሰብ ባላቸው ሰዎች ነው የተቀረጸው። ከትም የክርስቲያን ኤጁኬሽን ቲንኪንግ ምንድነው? ሰው ለእግዚአብሔር ሐሳብ ነው የተፈጠረው። እግዚአብሔር በሰው ውስጥ ታለንትንም ጥሪም አስቀምጧል። እግዚአብሔር በፈጠረው ታለንት እሱን ማዳበርና ሰውየው ለተፈጠረበት ዓላማ እንዲኖር ማብቃት ነው የኤጁኬሽን ሐሳብ። ሴኩላሪዝም ግን ሰው ዓላማ ስለሌለው እኛ ጠፍጥፈን እንደፈለግን እንሰራዋለን ነው። ስለዚህ 70%ን ሳይንስ እናስገባለን፣ 30%ን ሶሻል ሳይንስ ይገባል። ምክንያቱም ያለ ኒድ አሁን ብዙ የሳይንስ ሰዎች ነው። አይ እኔ ጥሬ ሙዚቃ ነው ሲባል አይ እንደሱ የሚባል ነገር የለም። ብዙዎቻችን ፕሮፌሽን ውስጥ የገባንባቸው ፕሮፌሽኖች ስለማናምንባቸው ጥሪያችን ስለማይመስሉ እንጀራ መብያ ብቻ እንደሆኑ አድርገን ነው የምናስባቸው። ቅድሞ የውዳር ስትናገር የነበረው የምስር ወጥ አገልግሎት ብቻ because ያደግነው በሴኩላር በሆነ አመለካከት ነው። የክርስቲያን ቲንኪንግ ፊሎሶፊ ኦፍ ኤጁኬሽን ምንድነው? ሰው ለእግዚአብሔር ክብር ስለተፈጠረ ኤጁኬሽን ሰዎችን ለዘላለም ማዘጋጀት ነው። ሴኩላር ቲንኪንግ ምን እንደሚል ታውቃላችሁ? ሰው ለስራ ማዘጋጀት ነው። preparing people for job። ስለዚህ የሚያበላውን ነገር ብትመርጡ because ሴኩላር የሆነ አስተሳሰብ ስላለ የትኛው ነው የሚያበላው? የትምህርት ዓላማ እግዚአብሔርን ማክበሪያ ሳይሆን የትምህርት ዓላማ ምንድነው? እንጀራ መብያ ስለሆነ ብዙ ብር የሚከፈለው ስራ የትኛው ነው? እንደዛ ብለን ብንጠይቅ ሴኩላሪዝም በጣም 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 ትልቅ ችግር የፈጠረ አስተሳሰብ ነው። ሴኩላሪዝም ሰው እንስሳ ስለሆነ ከመወለዱ በፊት እርግዝናን ብታቋርጦ ችግር የለበትም። you just killed an animal ምንም ችግር የለበትም because ምንም ክቡር አይደለም፣ የእግዚአብሔር ምስል የለበትም። ምንድነው እያልኳቸው ያለሁት? የምናራምዳቸው ፍልስፍናዎች አእምሮአችንን ስለያዙ የእግዚአብሔርን ማክበር ዋናው ዓላማችን እንደሆነ አናውቅም። we're living in a philosophy ካለም በወረስነው ፊሎሶፊ ውስጥ ነው የምንንቀሳቀሰው። ስለዚህ ፕሮፌሽኖቻችንን እንደ ጥሪ ማየት አንችልም። አገልግሎት ናቸው ብለን ማየት አንችልም። የሕግ ሰዎች ስትሆኑ ትልቁ ችግራችን የፍትህን በዚህ ምድር ውስጥ ያለውን የእግዚአብሔርን የፍትህ ጥማት
ጃስቲስን ማስፈን አይደለም የሚታያችሁ የትኛው ገንዘብ ያበላል ነው። ናይጄሪያ ውስጥ አዲስ ትውልድ መፍጠር አለብን ብለው ወሰኑና አንቲ ኮራፕሽን ብዙ ገንዘብ አውጥተው ወጣቶችን ማስተማር ነው። በተለይ ዩኒቨርሲቲ ተማሪዎችን ስለ ሙስና እንዲጸየፉ ማድረግ አለብን ብለው አስተማሯቸው እና የግራጁዌሽን ቀን ተማሪዎቹ እንዲናገሩ ተጠየቁና አንዱ ተማሪ እጁን አነሳና የሚያስገርም ነው እኮ አለ፣ እናንተ የድርሻችሁን በልታችሁ